በፓኪስታን ዋና ከተማ ኢስላማባድ ወፍ እንኳን ዝር በማይልበት ደረጃም የጸጥታ ጥበቃው ተጠናክሯል። ባለ 5 ኮከቡ ታዋቂ ሴሬና ሆቴል ይህንን ዓለም በጉጉት የሚጠብቀውን የኢራንና አሜሪካንን ከፍተኛ የሰላም ንግግር ለማስተናገድ ተመርጧል። በ6 ሄክታር መሬት ላይ ያረፈው ሆቴል ከ400 በላይ ዘመናዊ ክፍሎች ሲኖሩት ከፍተኛ ጥበቃ የሚደረግለት፣ መውጫና መግቢያው በሰለጠኑ የጸጥታ ሰራተኞች 24 ሰዓት ቁጥጥር ያልተለየው በሁሉም ረገድ አስተማማኝ ሆቴል ነው ይባላል። ሁለቱ ወገኖች በመጀመሪያው ዙር በተለያየ ክፍል ከዚያም በአንድ አዳራሽ በጋራም በጥሩ መግባባት ንግግር ማድረጋቸውን የፓኪስታን ባለስልጣናት ገልጸዋል። የሊባኖስ ተኩስ አቁም፣ የሆርሙዝ መተላለፊያና የኢራን የታገዱ ሀብቶች ዋነኛ የመነጋገሪያ አጀንዳዎች መሆናቸው ታውቋል። አሜሪካም በምክትል ፕሬዝዳንት ጄዲ ቫንስ፣ በመካከለኛው ምስራቅ ልዩ ልዑክ ስቲቭ ዊትኮፍና የፕሬዝዳንት ትራምፕ ልዩ አማካሪ የልጃቸው ባል በጃሬድ ኩሽነር፣ ኢራን በውጭ ጉዳይ ሚኒስትር አባስ አራክቺና በፓርላማ አፈጉባኤ መሐመድ ባጋር ተወክለዋል። ሁለቱ የኢራን ተደራዳሪዎች በእስራኤል ከሚወገዱ የኢራን ባለስልጣናት ዝርዝር የነበሩ ሲሆን ለዚህ ድርድር ሲባል በትራምፕ ጠያቂነት ከእስራኤል ዝርዝር እንዲወጡ መደረጋቸው ይታወቃል። ከንግግሩ አጀንዳዎች አንዱ የሆነው የኢራንን ሀብት እንዲለቀቅ የሚጠይቀውን ጉዳይ አሜሪካ ተቀብላለች ተብሎ የተሰራጨው መረጃም ሐሰት ነው ስትል ዋሽንግተን ቀደም ሲል ውድቅ ማድረጓም ታውቋል። አንድ ከፍተኛ የኢራን ባለስልጣን አሜሪካም እንዳይንቀሳቀስ አግዳም ያቆየችውን የኢራንን ሀብት ለማስለቀቅ መስማማቷም ዘላቂ ሰላም እንዲደረስ ቁርጠኛ አቋም እንዳላት ያሳያል ሲሉ ለሮይተርስ የሰጡትን መግለጫም የአሜሪካ መሪዎች ውድቅ ማድረጋቸው ተሰምቷል። የኢራን ዋነኛ ተደራዳሪ የፓርላማ አፈ ጉባኤ መሐመድ ባጋር ቴሄራን ያስቀመጠቻቸው ቅድመ ሁኔታዎች ድርድር ከመጀመሩ አስቀድሞ መፈጸም እንዳለባቸው ያስቀመጡት አቅጣጫም ተግባራዊ ስለመሆናቸው በግልጽ የተባለ የለም። የሁሉም አይኖች አሁን የንግግሩን ውጤት እየጠበቁ ሲሆን የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ለኢራን አቻቸው ስልክ ደውለው በፓኪስታን የተጠራውን ይህንኑ የሰላም ድርድር እንደ መልካም አጋጣሚ በመጠቀም የተፈጠረውን ውጥረት እንዲያረግቡ ጠይቀዋል። ማክሮን ማምሻውን ባሰራጩት ጽሑፍ ኢራን በሆርሙዝ ሰርጥ የመርከቦችን ደህንነትና የዝውውር ነፃነት በፍጥነት እንድታረጋግጥ ማሳሰባቸውን አመልክተዋል። ለዚህ ደግሞ ፈረንሳይ የበኩሏን ድጋፍ ለመስጠት ዝግጁ መሆኗን ገልጸዋል። ይህ በእንዲህ እንዳለም የአሜሪካው መሪ ዶናልድ ትራምፕ በአንድ በኩል በሆርሙዝ መተላለፊያ የተቀበሩ ፈንጂዎችን የመጥረግ ሥራም ማከናወናቸውን፣ በሌላ በኩል በርካታ አገሮች ከአሜሪካም ነዳጅ ለመግዛት መርከቦች መላካቸውን ገልጸዋል። ተማምነው በሕጋዊ መንገድ በነፃ ካሉበት ሆነው ወደ ሀገር ቤት ገንዘብ መላክ ተችሏል። ላኪ ሬሚት አለሎት። እንኳን ለብርሃነ ትንሣኤው በሰላም አደረሶ። ገንዘብ ወደ ሀገር ቤት ከማንኛውም ስፍራ ከአሜሪካ፣ ካናዳ፣ አውሮፓና ከመካከለኛው ምስራቅ ለሚልኩ ዲያስፖራዎች በሙሉ ላኪ ሬሚት ትልልቅ ምንዛሬዎችንና ዳጎስ ያሉ ጉርሻዎችን ያለምንም ክፍያ በነፃ በሕጋዊ መንገድ መላክ ያስችላል። ላኪ ሬሚት በተጨማሪም ከማስተር ወይም ቪዛ ካርዳችሁ ላይ ወደ ፈለጋችሁት የኢትዮጵያ ባንክ ስትልኩ ገንዘቡ በ2 ሴኮንድ ውስጥ ይደርሳችኋል። 2 ሴኮንድ ብቻ። መተግበሪያው አፕሊኬሽን ከብሔራዊ ባንክ ሙሉ ፍቃድ ያለው በመሆኑ ምንም ሐሳብ ሊገባችሁ አይገባም። ስለዚህ የላኪ ሬሚትን መተግበሪያ ከፕሌይ ስቶር እና አፕ ስቶር ላይ በማውረድ አሁኑኑ በነፃ ላክ። ለአስተማማኝና ፍጥነት ማን እንደ ላኪ ሬሚት። ላኪ ሬሚት አለሎት። ከኢራን ጦርነት በፊት በቀን ከ100 በላይ መርከቦች ይተላለፉበት የነበረውና አሁን ተኩስ አቁም ከተደረሰ በኋላ 12 የሚጠጉ መርከቦች ብቻ እንዳለፉበት የሚነገረው የሆርሙዝ ሰርጥ መላውን ዓለም ለስቃይ ሲዳርግ ለአሜሪካ ተጨማሪ ገበያም እንዳመጣላት ተደጋግሞ ይነገራል። አንድ በርሜል ድፍድፍ ነዳጅ ከጦርነቱ በፊት ከነበረው አሁን ከ30 በመቶ በላይ ጭማሪ ባሳየበት ሁኔታ ሀገሮች በእርግጥም አማራጭ ያሉትን ቢመለከቱ ተገቢ ነው ይላሉ ታዛቢዎች። ከዚህ አኳያ
ከዓለም ነዳጅ አምራች ሀገሮች ግንባር ቀደም ወደ ሆነችው አሜሪካም ከፍተኛ ቁጥር ያላቸው ነዳጅ የሚጭኑ መርከቦች እየተጓዙ ናቸው ብለዋል ትራምፕ። ከየትኛውም የዓለም ክፍል ጥራት ያለው ምርጥ ነዳጅ ዘይት በስፋት ለመሸጥ ዝግጅት እያደረግን ነው ብለዋል። አሜሪካም በቀን እስከ 21 ሚሊዮን በርሜል ነዳጅ በማምረት ከዓለም አንደኛ ስትሆን ሩሲያና ሳውዲ አረቢያ በጋራ በቀን ከ19 እስከ 22 ሚሊዮን በርሜል ነዳጅ በማምረት በሁለተኛ ደረጃ መቀመጣቸውን መረጃዎች ያሳያሉ። ትራምፕ ኑና ውሰዱ የሚል መልእክት አስተላልፈዋል። ነዳጅ ለሚፈልጉ ሀገሮች ቀጠሉና የሆርሙዝ መተላለፊያ በቅርብ ይከፈታል ብለዋል። ይህ በእንዲህ እንዳለ በፓኪስታን የሰላም ንግግር ቀጥሎ ባለበት ሁኔታ እስራኤል በሊባኖስ የምታካሄደውን ዘመቻ አጠናክራ መቀጠሏ ይሰማል። የሀገሪቱ ጦር ባወጣው መግለጫ ዛሬ በሊባኖስ ከ200 በላይ የሄዝቦላህ ኢላማዎች መምታቱን ሲያስታውቅ የሊባኖስ ጤና ሚኒስቴር በደቡባዊ የሀገሪቱ ክፍል 10 ሰዎች መገደላቸውንና በርካቶች መቁሰላቸውን አመልክቷል። ሄዝቦላህ በበኩሉ በእስራኤል በፈጸመው የሮኬት ጥቃት 2 የእስራኤል ወታደሮች መቁሰላቸውን ዘገቦች አመልክተዋል። በእስራኤልና ሊባኖስ መካከል በዋሽንግተን ዲሲ ሊካሄድ የታቀደውን የሰላም ድርድር ሄዝቦላህ መቃወሙ ተሰምቷል። የሄዝቦላህ አንድ ባለሥልጣን የሊባኖስ መንግሥት የድርድር ውሳኔን የሀገር ውስጥ ክፍፍልን ያባብሳል ሲሉ ክፉኛ ተችተዋል። የሊባኖስን ሕግ የሚጥስ እንደሆነም አክለዋል። የእስራኤል ባለሥልጣናት በሚቀጥለው ሳምንት በሚካሄደው የተኩስ አቁም ንግግር ሄዝቦላህ እንደማይሳተፍ ገልጸዋል። አንድ ከፍተኛ የኢራን መንግሥት አማካሪ በበኩላቸው የሊባኖስ መንግሥት የተናጠል ውሳኔ ከባድ የደህንነት አደጋም የሚያስከትል ነው በማለት አስጠንቅቀዋል። የሄዝቦላህ ደጋፊዎች የእስራኤልና የሊባኖስን የሰላም ንግግር በመቃወም ሰልፍ ማካሄዳቸው ሲነገር የሀገሪቱን ጠቅላይ ሚኒስትር ፎቶግራፍ ማቃጠላቸውን የተለያዩ መገናኛ ብዙሃን ዘግበዋል። ይህንኑ የሄዝቦላህን ተቃውሞ ተከትለው የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላም ወደ አሜሪካና የተባበሩት መንግስታት ሊያደርጉ ያቀዱትን ጉዞ ለሌላ ጊዜ ማስተላለፋቸው ታውቋል። በሊባኖስ የሚንቀሳቀሰው የሺሃት ሙስሊም የፖለቲካ ፓርቲና የሚሊሻ ቡድን ሄዝቦላህ የኢራን አገዛዝ ስልጣን መያዙን ተከትሎ እንደ ፈረንጆቹ አቆጣጠር በ1980 ነው የተመሰረተው በኢራን ሙሉ ድጋፍ። በሊባኖስ ጠንካራ የፖለቲካና ወታደራዊ ኃይል ሲሆን ከሊባኖስ ጦር ኃይል የበለጠ ወይም ደግሞ የተሻለ ተጽዕኖ እንዳለው ይነገራል። የሄዝቦላህ ምስረታም በዋነኛነት እስራኤል በደቡባዊ ሊባኖስ የምታካሄደውን መስፋፋት ለመዋጋት መሆኑ ሲነገር ወታደራዊ አቅሙን እያዳበረ በጥቂቱ ከ150 ሺህ በላይ ሚሳኤሎችና ሮኬቶች ባለቤት ነው ይባላል። ከእስራኤል ሌላም በሶሪያ የእርስ በርስ ጦርነት የባሽር አልአሳድን አገዛዝ በመደገፍ ቁልፍ ሚና ሲጫወት መቆየቱ ይወሳል። የተለያዩ ሀገሮችና ተቋማት ሄዝቦላህን በአሸባሪነት የፈረጁ ሲሆን አሜሪካም፣ እስራኤል፣ ብሪታንያም፣ ጀርመን፣ ካናዳና የአረብ ሊግ ይጠቀሳሉ። ይህ በእንዲህ እንዳለ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል ኢራንና አጋሮቿን መዋጋት ትቀጥላለች ሲሉ ዝተዋል። ኔታንያሁ ማምሻውን ባሰራጩት መልእክት በእኔ የሥልጣን ዘመን እስራኤል የኢራንን አሸባሪ አገዛዝና ቡድኖቹን መዋጋት አጠናክራ ትቀጥላለች ብለዋል። የቱርክ መሪ ራሲብ ጣይብ ኤርዶዋንን በቱርክ ኩርዶች ላይ ለተፈጸመ ጭፍጨፋ ማለትም ኢራን ለፈጸመችው ጭፍጨፋ ሁኔታዎችን አመቻችተዋል ሲሉ ወቅሰዋል። በዝርዝር ግን አልገለጹም። ምሽቱን ከፓኪስታን በተሰማ ዜና ደግሞ ሁለቱ ወገኖች ማለትም አሜሪካና ኢራን የመጀመሪያ ዙር ንግግር አጠናቀው የጽሑፍ መልእክቶች እየተለዋወጡ መሆናቸውን አልጀዚራ ምንጮቹን ጠቅሶ ዘግቧል።